ምንድነው? ገነት እናትሽ ሆና ሳለ ለምንድነው የቤት ሰራተኛ ሆና የምትሰራው? ገኒ እኮ የእውነት እናቴ አይደለች፣ ግን ያው ልክ እንደ እናቴ ናት። እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀው። አረ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደል እንዴ? ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ቆይ ከዚህ በላይ ምን ታደርግልሽ? ተመስገን አነሳው። ሄሎ የኔ ናታን። ወይ ኤፊ። የኔ ናታን ምንድነው የሆንከው? እኔ እኮ በጣም ተጨነቅኩ። ደህና ነኝ። ምን እንደሆንኩ አላስታውስም። ራሴን ባዶ ክፍል ውስጥ ወድቄ ነው ያገኘሁት። አውቄው ነበር። ውስጥ የሆነ ነገር እንደሆንክ ነግሮኝ ነበር። አውቀ ነው አይደል ደህና ነኝ ያልከኝ? ወንድም የሆነው ነገር አለ እንዴ? ንገሪኝ፣ ምንድነው ያለሽ? ደህና ነኝ አለኝ፣ ግን ምንም የደህንነት ስሜት እየተሰማኝ አይደለም። እባክህ ናታን የት ነው ያለው? ኤፊ ሙሽ ደህና ነኝ አልኩሽ አይደል? እየመጣሁ ነው፣ ሰፈር ነው። እርግጠኛ ነህ? እሺ ደርሰሃል? ጨረቃ አታምኚኝም? ደርሻለሁ፣ ሰፈር ነው። እሺ እኔም እኮ ደህና እንድትሆንልኝ ነው የምፈልገው። በቃ እሺ፣ ለእህቴም ደህና እንደሆንኩ ንገሪያት። እየመጣሁ ነው፣ በ10 ደቂቃ ውስጥ ደርሳለሁ። ለምንድን ነው የተፈጠረውን አንዱንም የማላስታውሰው? በቅርቡ ያገለገለን ቢሆን የልብስ ማሽን መግዛታችን ስለማይቀር እስከዛ ይረገጣል። እሱማ ማይቀር ጉዳይ ነው። እሺ በቃ ውሃ እንጭልሽ፣ በጠዋቱ በጣም ጠምቶኛል። ያው እሱን ጠጣ። የቀለድኩ አይደለም። ኮሞ እናቶሞ ከውሃ አባይ ውሃ ነው የሚያረኩኝ። ዝግጅት አለብኝ። በእናትህ እባክሽ ለነገ አድርሽ። ብራዘር እንግዲህ እንደምታየው በእግርና በእጅ ነው የምናጠው። ካልደረሰ እየጨስክ ለመሄድ ከተስማማ ይታጠብልሃል። እሱማ እያየሁት ነው። ግን ቢሆንም በብረት ምጣድም ቢሆን ቆላ ገለበጥ አደራችሁ በእናትህ ተቀበዩ። ሰላም ውድ የአዲስ ቲዩብ ተከታታዮች፣ ሐረግ ክፍል 60ን እንዴት አገኛችሁት? ናታንንስ? እንደ ህፃን ልጅ ሁሌ የሚሸወደው ናታን አሁንም ሌላ መዘዝ ይዞ መጥቷል። የሱ መዘዝ ከራሱ አልፎ ለቤተሰቡ ይተርፋል። በተለይ ደግሞ እጅግ በጣም ለምትወደው ኤፍራታ። ቆይ እንዴት ተቀጠረው ሰው ማን እንደሆነ ሳያረጋግጥ ዝም ብሎ ትሄዳል? አረ ሄጂ ተይ፣ እንደዚህ ክፉ ነገር አታስቢ። በቃ ምናልባት እየተጫወቱ እኮ መሽቶባቸው ሊሆን ይችላል። እኔ ግን ውስጤ እንደዛ አይነግረኝም። ልቤ ላይ የሆነ የመታፈን አይነት ስሜት እየተሰማኝ ነው። ቆይ ለምንድን ነው ይሄን ያክል የተረበሽው? ሊጎዳ የሚችል ሰው አለ እንዴ? ማለቴ ቤዛ ነበረች፣ እሷ ደግሞ አንቺን እንጂ እሱን የመጉዳት ሐሳብ የላትም አይደል? ታዲያ ለምን ስልክ አያነሳም? ደህና ቢሆን ኖሮ ደውሎ ወይም በኋላ ደውልልሻለሁ ብቻ የሆነ ነገር ይለኝ ነበር። የናታን የሆነውን ነገር ሁሉ መንጠቅና መውሰድ ያስደስተኛል። እሱ ባዶውን ሲቀር ነው ደስ የሚለኝ ያለው ያፌት ከዚህ በኋላ ናታንን በምን መንገድ ሊበቀለውና ወደ ዘብጥያ ደግሞ የሚያወርደው ይመስላችኋል? የያዘውን ዶክመንት አሳልፎ ለፖሊስ ይሰጣል ወይስ ለኤፍራታ እሱን በማሳየት በአስፈራርቶ እሷን ለጋብቻ ይጠይቃል? እስቲ ግምታችሁን እንደተለመደው ኮሜንት መስጫ ላይ አስቀምጡልኝ። ገና ከዚህ በኋላ ብዙ ግራ የሚያጋቡት ነገሮች ይኖራሉ። በልደና ዳር ነገ ብዙ የምጨርሳቸው ስራዎች ስላሉ አሁን ሰላማዊ እረፍት ማድረግ ፈልጋለሁ። እሺ አለቃ፣ ደህና ደር። ሌላው ውድ ተመልካቾቼ ሐረግ ክፍል 61 ሲለቀቅ ቀድመን ኮሚኒቲ ላይ ፖስት ስለምናደርገው ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆነው ይጠባበቁ። እኔ ምን ሼፉ ከዚህ ሴትዮ ጋር ጸብ ነበርን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትቻልሽ? ያስታውሹ ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ
እኔ ምልሽ ዝምታይ እንደፍራቻው ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ ምልሽ ይፉ ከዚህ ሴትዮ ጋር ጸብ ነበርን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ ምልሽ ይፉ ከዚህ ሴትዮ ጋር ጸብ ነበርን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ ምልሽ ዝምታይ እንደፍራቻው ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ ምልሽ ይፉ ከዚህ ሴትዮ ጋር ጸብ ነበርን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ ምልሽ ይፉ ከዚህ ሴትዮ ጋር ጸብ ነበርን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ ምልሽ ይፉ ዝምታይ እንደፍራቻው ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ ምልሽ ይፉ ከዚህ ሴትዮ ጋር ጸብ ነበርን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ ምልሽ ይፉ ከዚህ ሴትዮ ጋር ጸብ ነበርን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ ምልሽ ይፉ ዝምታይ እንደፍራቻው ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ ምልሽ ይፉ ከዚህ ሴትዮ ጋር ጸብ ነበርን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣
ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ የምልሽ ዝምታዬ እንደ ፍራቻ ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ የምልሽ ዝምታዬ እንደ ፍራቻ ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ የምልሽ ዝምታዬ እንደ ፍራቻ ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ
እኔ ምልሽ ዝምታዬ እንደ ፍራቻ ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ ምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ ምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ ምልሽ ዝምታዬ እንደ ፍራቻ ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ ምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ ምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ ምልሽ ዝምታዬ እንደ ፍራቻ ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ ምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ ምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ ምልሽ ዝምታዬ እንደ ፍራቻ ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ ምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣
ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ የምልሽ ኤፉ ዝምታዬ እንደ ፍራቻ ነው እንደሚቆጥረው። ሰምኛለሽ? አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ የምልሽ ኤፉ ዝምታዬ እንደ ፍራቻ ነው እንደሚቆጥረው። ሰምኛለሽ? አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ የምልሽ ኤፉ ዝምታዬ እንደ ፍራቻ ነው እንደሚቆጥረው። ሰምኛለሽ? አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ
ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ የምልሽ ዝምታዬ እንደ ፍራቻ ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ የምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ የምልሽ ዝምታዬ እንደ ፍራቻ ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ የምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ የምልሽ ዝምታዬ እንደ ፍራቻ ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ የምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም፣ ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ የምልሽ ዝምታዬ እንደ ፍራቻ ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ የምልሽ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣
ደረጃ ላይ ያየሁት አጽም ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። በዛ ላይ ደግሞ አሁን የለበሰችውን ልብስ ሳይ ደረጃ ሰው ከኔ ጋር ችግር አለበት እንዴ? እኔ የምልሽ ዝምታዬ እንደ ፍራቻ ነው እንደሚቆጥረው ሰምኛለሽ። አርፈሽ ተቀመጭ ከሆነ ተቀመጭ፣ ካልሆነ ግን እንዳትወጪ አድርጌ ነው የማሳስርሽ። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም ግን ደግሞ ምንነቱን በግልጽ መለየት አልቻልኩም ያልኩሽ እሷን ነው። እኔ የምልሽ ኤፉ ከዚህ ሴትዮ ጋር ጸብ ነበረን እንዴ? ማለት እንዴ? ቆይ ምን እያልሽ ነው እንዴ? ሁሉም ሰው ከኔ ጋር ችግር አለበት እንዴ? ቆይ እንዴት እንደዚህ ልትይ ቻልሽ? ያስታውሽው ነገር አለ እንዴ? ባለፈው መጸዳጃ ቤቱን ከፍቼ ስገባ ያየሁት ምስል፣ ደረጃ ላይ ያየሁት አጽም ግን ደግሞ ምንነቱን በግልጽ መለየት አልቻልኩም